ይወላችሁ የእግዚአብሔር ክብር ሊገለጽ ሲል ማንም የእናንተን ነገር ሊያበላሸው አይችልም። ሙቷል ተብሎ ሊወራ ይችላል። ነገሩ አበቃለት ተብሎ ሊወራ ይችላል። ነገሩ አበቃለት ተብሎ ሊወራ ይችላል። ነገር ግን የእግዚአብሔር ቀን ሲመጣ ኢየሱስም የማይተባበሩ እጆች ይተባበራሉ። አሜን አትሉ? ስለዚህ ምንድነው ሞቷል ያላችሁት ነገር? የኔ ነገር ውሎ አድሮ እዛ ነው ያላችሁት ነገር በናዝሬቱ በገናና በሆነው ኢየሱስም ዓለምን ባሸነፈው ኢየሱስም የእናንተ ነገር ትንሣኤ ሆኗል። ነገራችሁ አልሸተተም። እስኪ እንደዚህ በሉ ባካ፣ በኢየሱስ ደም የሚንከባለል ነው በሉ ባካ። አረ ዛሬ የኢየሱስን ደም አልፎ እኔንም እናንተንም የሚከስ ዛሬ ወገቡ ይወጋ፣ ወገቡ ይወጋ። ኤነርጂያችሁ ምንም መሰለ? እምነት፣ ተስፋ፣ ፍቅር ሶስቱ ምን ሆኖ ይኖራል? ጸንቶ ይኖራል። ዛሬ የምስራች ይሆናል። አሜን በሏ። ተስፋ የቆረጣችሁ ሰዎች በሕይወታችሁ ላይ እንግዳ ነገር ይሆናል። ክብር ለኢየሱስ ይሁን። እረ በደም አሜን በሉ። ዛሬ የመልእክቴ ዋና አሪስ ብዬ መወስዶ ወይ ሪስ ብዬ መወስዶ በኢየሱስ ተስፋ ትቁረጥ በሚለው በማን እስኪ ጩሁና በኢየሱስ ተስፋ ትቁረጥ በሉ። አጠገቤ ያለው አልሰማው። አሜን ነው ወይ? ምን ሆነ መሰላችሁ? ብዙ ሰዎች መልስ ለመቀበል በደረሱ ጊዜ ስፍራውን የሚለቁ ሰዎች ስላሉ ስፍራ የሚለቁ ሰዎች ዝም ብሎ አይታችኋል። ድንገት ሐሳባቸውን የሚቀይሩ ሰዎች እነዚህ አይነት ሰዎች ምን አይነት ሰዎች ናቸው ብላችሁ ብትሉ በጌታ ላይ ብዙ ምክንያቱም ይሄ ባይሳካ ይሄ አለ የሚለው በሁለት ልብ የሚመላለስ ሰው ማለት ነው። እግዚአብሔር ከእንደዚህ አይነት ሰው ሳይሆን እግዚአብሔር የሚፈልገው ቆራጥ የሆነውን ሰው ይፈልጋል። ኢየሱስ አዳኝ ነው አዳኝ አይደለም? አረ ተናገሩ ደግሞና አየሩ ይስማ እስኪ። ኢየሱስ አዳኝ ነው አዳኝ አይደለም? እሺ ኢየሱስ ከሞት ያስመልጣል አያስመልጥም? ኢየሱስ የሞተውን አያስነሳም? እረ እዚህ ጋር ድምጻችሁ አይሰማም። አንድ ሰው ድምጽ ነው የሚመስለው። ኢየሱስ የሞተው ላይ ኃይል አለው የለው? እሺ ያለቀውን ነገር መቀጠል ይችላል? አዲስ ነገር ማድረግ ይችላል? በጌታ በኢየሱስም በእናንተ ቤት እንደገና ትንሣኤ ይሆናል። በኢየሱስ ተስፋ የቆረጣችሁ ሰዎች፣ ነገረ ዘገየ ያላችሁ ሰዎች ዛሬ የምስራች ብሎኛል ጌታ። ይሄ ማለዳ የናንተ ማለዳ ነው። ይሄ ሰዓት የናንተ ሰዓት ነው። በኢየሱስ ስም ይሄንን ቻናል በዓለም ዙሪያ ሆናችሁ የሚሰሙ ሁላችሁም በኢየሱስ ስም ኤርትራውያን፣ ኢትዮጵያውያን በጌታ በኢየሱስ ስምና ስልጣን የፈራችሁት ሞተ ያላችሁት ነገር እንደገና ሕያው ይሆናል። ጠላት የደገሰው ድግስ እዚህ ጉባኤም በኢየሱስም በእናንተ ቤተሰብም ላይ የሞተባቸው የታመመ ሰው ካለ ይፈወሳል። ምክንያቱም የኛ ጌታ የታረደው በግ የትንሣኤው ጌታ ይሄ ቃል ለሚሰማ ሁሉ ሕይወት ይሆንለታል፣ መዳን ይሆንለታል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ አሜን ነው ወይ? ክብር ለኢየሱስ ይሁን። ምክንያቱም ምክንያት አለ፣ ለመዳናችን ምክንያት አለ። ዝም ብለን አይደለም እናመሰግነው። ስለዚህ እኔ ዋና በኢየሱስ ተስፋ ትቁረጥ የሚለው ነገር ምንድነው? ብዙ ሰዎች ተስፋ ይቆርጣል። ኢየሱስ ይመጣል የሚለው ተስፋ ጠላትን ምን የሚል ግራ የሚያስጋባና በጣም ገደል ውስጥ የሚያስገባ ነው። እስኪ በኢየሱስ ተስፋ ትቁረጥ፣ ኢየሱስ ይመጣልሃል በሉ። አጠገቤ ያለውን ሰው በክብር ይመጣል በሉ ባካችሁ። በመላእክቶች ታጅቦ ይመጣል በሉ። የነገስታት ንጉስ ይመጣል በሉ ባካችሁ። የጌቶች ሁሉ ጌታ ይመጣል በሉ ባ ሐዘንን ሊያስረሳ ይመጣል በሉ ባ አሜን ነው ወይ? ልጅ ሊሰጥ ይመጣል በሉ ባካ አሜን ነው ወይ? ክብር ለኢየሱስ ይሁን።
እኛ ወንጌላችን ኢየሱስ ጌታ ነው። ኢየሱስ በነበረ ሰዓት ላይ መካኖች ወልደዋል። አመንዛሪ የተባሉ ሰዎች ወደ ክብር መጥተዋል። የወደቁ ሰዎች ተነስተዋል። የሳቱ ተመልሰዋል። ዛሬም በእኛ ዘመን ይህ መንፈስ አለ። ክብር ለኢየሱስ ይሁን። ስለዚህ እናት አባት እንደሌለ ልጆች አልተዋችሁም ያለው ጌታ ከኛ ጋር ሲኖር ብዙ ተስፋ የሚያስቆርጠን ብዙ ነገሮች ይኖራል። ክብር ለኢየሱስ ይሁን። አረ በደም አሜን በሉ። ዛሬ ብዙ በጣም እኛ መካከል ላይ ሊገኙ ብሎ ያልተገኙ ሰዎች አሉ። ማለዳ ብዙ ሰዎች እየተደወሉ ነው። እኛ ከሩቅ እንዴት አድርገን እንመጣለን? መንገዱ ሰልፍ ነው፣ ዛሬ ዝግ ነው። ዳግም ትንሣኤ ነው፣ መንገዱ ዝግ ነው። ብዙ አይነት ውዝግቦች አሉ። ነገር ግን እኛ ግን ጌታ እንደተነሳ ቀረ። ሞት ተሸንፏል፣ ኃጢአት ተሸንፏል፣ ብቸኝነት ተሸንፏል፣ ጨለመኝነት ተሸንፏል። እረ በደም ገዳይ ነፍሰ ገዳይ ተሸንፏል። ለምን እኛ ጋር ብቻዬ ነኝ የሚባል ነገር የለም። አንድ ሰው ባለበት ቤት አብ ወልድ መንፈስ ቅዱስ አለ። ከኔ ጋር ስንት ሰው ነን? 4 ሰዎች ነን ማለት ነው። ክብር ለኢየሱስ ይሁን። እረ በደም አሜን በሉ። እረ በደም አሜን በሉ። እስኪ አብ ወልድ መንፈስ ቅዱስ በሉ። እስኪ ከኔ ጋር በሉ። እስኪ 4 ነን በሉ። እስኪ የምን ብቸኝነት ነው በሉ። በዚህ አጋጣሚ ብቻዬ ነኝ ምች ነው ብቸኝነት ከበደ የምትሉ እሱ ካለ በቂ ነው። እረ በደም አሜን በሉ። ብዙ ሚሊዮን ብቻ የሆኑ ሰዎች እዚህ አዲስ አበባ ዙሪያ አሉ፣ በራቸውን ዘግተው የሚወጡ ግን ኢየሱስ እያለ ብቸኝነት የሚሰማ ሰው ካለ ዝም በል። እንኳን ኢየሱስን ይዘሽ ብቻ ሆንሽ፣ እንኳን ተገለልሽ። ይመጣል። አሜን። በክብር ይመጣል። በብቸኝነት በዚህ ነገር ባልሽው ነገር ላይ ኢየሱስ በክብር ይመጣል። ሁላችንም የምናየው ቦታ ምንድነው? ዮሐንስ ወንጌል 11 ላይ ያለው ቃል ነው። ክብር ለጌታ ለኢየሱስ ይሁን። በዚህ ቦታ ላይ ኢየሱስ ሲወደው የነበረው እና አልዓዛር የሚባለውን ሰው እናያለን። ኢየሱስ 15 ምዕራፍ ያህል ሪቆ በሄደበት ጊዜ አልዓዛር በታመመበት ጊዜ እነ ማርያም ደብዳቤ ጽፎለት ነበር፣ ቶሎ ድረስልን የሚል። ኢየሱስ ጌታ ነው። ለዛ ነው በኢየሱስ ሳለን ምንድነው ብዙ ተስፋ የሚያስቆርጥ ነገር አለ። ብዙ ቶሎ ድረስልን የሚል ነገሮች ነበሩና እንዴት አድርጎ መድረስ ይችላሉ? እንዴት አድርጎ መጥቶ እንትን ይላል? አልዓዛር እንደሚሞት ያውቅ ነበርና ግን እርሱ ግን ዓላማውን ጨርሶ ሲመጣ ሰዎች አንተ ብትኖር ኑሮ ነው ያሉት። አንተ ብትኖር ኑሮ ወንድማችን ባልታመመም ነበር ባልሞተም ነበር ያሉ። አሁን አንቺ ኢየሱስ ባንቺ ስም እየተጠራ ሁላችሁ እናንተ ቤት በሽታ አለ? አዎ አለ። በበሽታዬ ላይ ኢየሱስ ይመጣል ብላችሁ ተናገሩ። አረ በደም አሜን በሉ። በቤተሰብ ውስጥ ያልተለወጠ ሰው አለ? አዎ ኢየሱስ እስከሚመጣ ድረስ ነው። አጠገብ ያለውን ኢየሱስ ሲመጣ አነጋጋሪ ነገር ይሆናል። ነገር ይበሉ ባካችሁ። ያንተ ሐሳብ ሳይሆን በሉ ባካችሁ፣ የእግዚአብሔር ሐሳብ ይጸባረቅበታል በሉ። አሜን ነው ወይ? አሜን ነው ወይ? ክብር ለኢየሱስ ይሁን። ከማርያምና ከእናቱ ከማርታ መንደርም ከቢታንያው የሆነው አልዓዛር የሚባለው አንድ ሰው ታሞ ነበር ይላል። ማርያም ጌታ ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረችና ወንድሙ አልዓዛር ታሞ ነበርና ስለዚህ እናቶችም ጌታ ሆይ እነሆ የሚወደው ታሟልና ብላ ወደ እርሱ ላከችው። ኢየሱስም ሰምቶም ይሄ ሕመም የእግዚአብሔር ልጅ በርሱ ይከብርበት ዘንድ ነው እንጂ ስለ እግዚአብሔር ክብር ነው እንጂ ሊሞት አይደለም አለው። እስኪ ቃል ወጥቷል። እንድትሞት ቃል አልወጣም በሉ። አጠገብ ያለው ያ ዛሬ ባንተ ላይ ያለው ደዌ በሉ እስኪ። እረ በደም ተናገሩ። ባንተ ላይ ያለው ደዌ በሉ እስኪ። ስም የተሰጠው በሉ እስኪ። ስም ያልተሰጠው በሉ። የድህነት ደሃነት በሉ እስኪ። በሽታ በሉ እስኪ። የጉስቁልና በሉ እስኪ። ክብሩ ሊገለጥ ነው በሉ እስኪ። እረ ክብሩ እሱ ሲመጣ ትበለጸጊያለሽ። እሱ ሲመጣ ሻይን ታደርጊያለሽ።
አረ በደንብ አሜን በሉ። ይሄ መልእክት ሰምቶ ኢየሱስ ዘና አለበት። ምን አገባኝ በኔ አልዓዛር ይከብርበታል። አረ በደንብ አሜን በሉ። አልዓዛር መሞት ደግሞ እኔን ክብሬን ሁሉ በይሁዳ በኢየሩሳሌም ሁሉ ያሉት ሁሉ ላይ በይሁዳ ባሉት ሁሉ ላይ የኔ ዝና ይነሳል። ኢየሱስ በአልዓዛር ሞት ከበረ። ብዙዎች ወደ ጌታ መንግሥት መጡ። በተበላሸብሽ ነገር ላይ የሳቁ ሁሉ ዘንድሮ እንኳን ጌታ ረዳ እያሉ ይመጣሉ። አረ በደንብ አሜን በሉ። አረ በደንብ አሜን በሉ። ዛሬ ስንት ነው? 19 ነው አይደል? 8ኛ ወር 19 19ኛ ቀን ዳግሜ ትንሣኤ ብለናል። ክብር ለኢየሱስ ይሁን። አሜን በሉ። ትንሣኤ ካሳለፍን ስንት ነው? ሳምንታችን ነው አይደል? አው ትንሣኤን ባለ አደርገን ማለት ነው። እና ምክንያት አደርገን ክርስቶስ ታርዶልና ብለን ምስጋና አደርገና አሁን ደግሞ ዳግም ትንሣኤ አንድ ሳምንታችን ነው። በዚህ በ14ኛ ቀን በሚመጣው ጊዜ በኢየሱስም ድንገት የወደቀበት ነገራችሁ ድንገት ይነሳል። አንድ ሰው ጩሆ ድንገት የተወሰደብኝ ምርኮ ድንገት ወደ እጄ ይገባል በሉ ባካችሁ። የተከለከለው ነገር በሉ ባካችሁ በኃይል በሉ እስኪ ወደ እጄ ይገባል በሉ። አረ በደንብ አሜን በሉ። አልዓዛር ሞቷል አልሞተም የሚለው ጌታ ኢየሱስ ብቻ ነው እንጂ አንቀላፍቷል ያለው አልዓዛር ድብን ብሎ ነው የሞተው። አንተ እንኳን ሳትሞት ነው ተስፋ የቆረጥኩ። አልዓዛር ሙቶም እንኳን በጌታ እምነት ነበሩ። አራተኛ ቀን ማለት ምን የሚል እንደገና ሬሳው ምን የሚልበት ጸጉር የሚራገፍበት ጥፍር የሚነቀልበት የሚሸትበት ጊዜ ነበር። አንደኛ ቀን ምንም ነው። ሁለተኛ ቀን በቃ ይሄ ውሃ ምናምን ውስጣችን ያለው ያጠራቀም ነው ደም ተሰብስቦ እንደገና ምን የሚልበት የሚበሰብስበት ነገር ነበር። አልዓዛር መቃብር ውስጥ ሳይሆን የገባ ወደ እግዚአብሔር እጅ ነው የገባው። እኔ የገባኝ አይወላችሁ የእግዚአብሔር ክብር ሊገለጽ ሲል ማንም የእናንተን ነገር ሊያበላሸው አይችልም። ሙቷል ተብሎ ሊወራ ይችላል። ነገሩ አበቃለት ተብሎ ሊወራ ይችላል። ነገሩ አበቃለት ተብሎ ሊወራ ይችላል። ነገር ግን የእግዚአብሔር ቀን ሲመጣ በኢየሱስም የማይተባበሩ እጆች ይተባበራሉ። አሜን አትሉ? አሜን አትይሞይ? ስለዚህ ምንድነው ሞቷል ያላችሁት ነገር? የኔ ነገር ሁሉ አድሮ እዛ ነው ያላችሁት ነገር በናዝሬቱ በገናና በሆነው በኢየሱስም ዓለምን ባሸነፈው በኢየሱስም የእናንተ ነገር ትንሣኤ ሆኗል። ነገራችሁ አልሸተተም። እስኪ እንደዚህ በሉ ባካ። ሰው ነው ቀለም የቀባው በሉ ባካችሁ። በውሃ የሚለቅ ነው በሉ ባካችሁ። በኢየሱስ ደም የሚንከባለል ነው በሉ ባካ። አረ ዛሬ የኢየሱስን ደም አልፎ እኔንም እናንተንም የሚከስ ዛሬ ወገቡ ይወጋ፣ ወገቡ ይወጋ። ለምን ቢባል ለምን ውስጣችሁ ያለውን ኤነርጂ ነው ጠላት የሚጨርሱ። ኤነርጂያችሁ ምንም መሰለ? እምነት፣ ተስፋ፣ ፍቅር። ሶስቱ ምን ሆኖ ይኖራል? ጸንቶ ይኖራል። ተስፋ፣ እምነት፣ ፍቅር። ኢየሱስ ጌታ ነው። አረ በደም አሜን በሉ። አረ በደም አሜን በሉ። አሜን በሉ። እምነት፣ ተስፋ፣ ፍቅር ሶስቱ ምን ይኖራል? ጸንቶ ይኖራል። የአልዓዛር ፍቅር ዝም ብሎ አይደለም። አብሮ አደጎች ናቸው። አንድ ቤት ነው የሚበሉ፣ አንድ ቤት ነው የሚጠጡት። አልዓዛር ዝም ብሎ ተራ ቤተሰብ አይደለም። አንዳንዶች ለሌሎች ፈውስ እየተፈወሰ ለኛ ቤት ያልተፈወሰው የኛ ቤት ያልተነካው በዚህ ቀን ጀምሮ በኢየሱስም እናንተም ትነካላችሁ፣ ሌሎችም ይነካሉ። እስኪ እኔ በሉ እስኪ ከዚህ በኋላ ለራሴ ብቻ አልኖርም በሉ። ነፃ ወጥቻለሁ በሉ። ዘር ማንዘሮችን እወርሳለሁ። አሜን ነው ወይ? ዘር ማንዘሮችን ምን አደርጋለሁ? ይወርሳሉ። እኔ ምክንያቱም በየዕለት ጌታ ያስገርመኛል። አለቀ ሲባል ጣልቃ እየገባ ነገር ያበቃለ ሲባል ጣልቃ እየገባ ይሄው አለው። በገንዘብ አቅም ሳይሆን እስከ ዛሬ የመጣሁት በእግዚአብሔር ቃል ነው።
ቃል ያላችሁ ሰዎች ዛሬ ነገራችሁ ተገልብጧል። መልክ ያጣው ነገራችሁ በእግዚአብሔር ቃል ይቀየራል። ክብር ለጌታ ለኢየሱስ ይሁን። አሜን ነው ወይ? አራተኛ ኢየሱስም ሰምቶ ይሄ የእግዚአብሔር ልጅ በርሱ ይከብርበት ዘንድ ስለ እግዚአብሔር ክብር ነው እንጂ ሊሞት አይደለም አለው። ኢየሱስም ማርታ እናቷ አልዓዛር ይወዶ ነበር። እንደ ታመመም በሰሙ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዛ በኋላም ለደቀ መዛሙርቶቹ ወደ ይሁዳ ደግሞ እንድ አላቸው። ደቀ መዛሙርቶቹ ምሕረት ሆይ አይሁድ ከጥቂት ጊዜ በፊትም ሊወግሩትም ይፈልጉት ነበር፣ ደግሞም ወደዛ ትሄዳለህ አሉት። ኢየሱስም መልሶ ቀኑ 12 ሰዓት ነው አይደለም? በቀኑ የሚመላለስ ቢኖር የዚህ ዓለም ብርሃን ያየዋል አይሰነካከልም። በሌሊትም የሚመላለስ ቢኖር ግን ብርሃን በርሱ ስለሌለ ይሰነካከላል አላቸው ይላል። ይሄ ስለምንድነው? ስለ እግዚአብሔር ልጅነት ነው የምናገረው። የቀን ምሳሌ ነው ክርስቶስ። ክብር ለኢየሱስ ይሁን። ጨለማነት በክርስቶስ ውስጥ የለም። ክብር ለኢየሱስ ይሁን። አሁን ቀን ያለ እኔ ሌባ አይደለሁም። በቃ አንዳንድ ሰው ሲፈራ ጠላት ሲሰባ አሁን እዚህ ሰፈር አንድ ሰው ገንዘብ ቢበደረው እዚህ ሰፈር አንድ ሰው ቢኖር ወይ መንገድ ቀይሮ ነው የሚሄደው። ምክንያቱም ገንዘብ እስከሚመልስ ድረስ ያፍርበታል፣ ዕዳ አለበት። ኢየሱስ ግን የኃጢአታችን ዕዳ የበሽታችን ዕዳ ሊከፍል የመጣ ኢየሱስ ግን እሱ ራሱን ሊደብቀው አልፈለገም። በቀን ራሱ መጥቶ እዛ ቦታ ላይ ሊወግሩ ባሉበት ቦታ ላይ ክብሩን ገለጠ። ክብር ለኢየሱስ ይሁን። ሃሌሉያ። ይህም ተናግሮ ከዛም በኋላ ወዳጆቼ አልዓዛር ተኝቷል፣ ነገር ግን አንቀላፍቷል፣ ላስነሳለት ይሄዳለሁ አላቸው። እንግዲህ ደቀ መዛሙርቶቹ ጌታ ሆይ ትንሽስ እንደሆነ ይተኛል አሉት። ኢየሱስም ስለ ሞቱ ተናግሮ ነበረና እርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስም በግልጥ አልዓዛር ሞቶ እንደ ታመመ በዛም ባልነበረ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንድ አላቸው። ስለዚህ ዲድሚዮስ የሚሉትም ቶማስ ለባልንጀራዎቹ ለደቀ መዛሙርቶቹ ከነርሱ ጋር እንዲሞት ዘንድ እኛ ደግሞ እንድ አሉት። ኢየሱስም በመጣ ጊዜ በመቃብሩ እስከ አሁን 4 ቀን ሆኖ አገኘው። በቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረ። ከአይሁድም ብዙዎችም ስለ ወንድማቸው ለማጽናናት ወደ ማርታ ወደ ማርያምም መጥቶ ነበረና ማርታ ኢየሱስ እንደመጣ በሰማች ጊዜ ልታለቅሶ ወጣችው። ማርታ ግን ጌታ በቤት ተቀምጦ ነበሩና ማርታ ኢየሱስም ጌታ ሆይ አንተ በዚህ ብትኖር ቢሆን ወንድማችን ባልሞተ ነበረ። አሁን ከእግዚአብሔር የምትለምነውን ሁሉ እንደሚሰጥ አውቃለሁ አለችው ይላል። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤው እንደምነሳ አውቃለሁ አለችው። ኢየሱስም ትንሣኤም ሕይወትም እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ኧረ በደም አሜን በሉ። ኧረ በደም አሜን በሉ። ዛሬ በኢየሱስ ስምና ስልጣን ተስፋ የቆረጣችሁ ዛሬ ማመን ይሆንላችሁ። ኧረ በደም አሜን በሉ።
እስኪ አምናለሁ ሕያው ይሆናል በሉ እስኪ አምናለሁ ነገሬ ሕያው ይሆናል በሉ እስኪ። ኢየሱስ በነበረበት ጊዜ ኢየሱስ ለብዙዎች ሕይወት ነው በቀጥታ የሰጠው። ሙታን ተነሱ፣ አይናቸው የሌላቸው ቂጥመላ ያጣው አይን ወደ አይኑ ተመለሰ። የበርጤሜዎስ አይን እኮ ምንም የለውም እኮ አይኑ ላይ ምን እንደው የቀባ ጭቃ ነው አይደል የቀባ። ዛሬ በኢየሱስም ምንም የሌለው ነገር በናዝሬቱ በኢየሱስም ታምራት ወደ ቤታችሁ ላይ ይፈጠራል። ፓውስ ይወለዳል፣ ነፃነት ይወለዳል። ኢየሱስ ጌታ ነው። ብዙ ሰዎች ደንዝዟል። ሰው አረቄ ጠጥቶ ይደነዝዛል አይደል እንዴ? እኔ በእግዚአብሔር ቃል እሰክራለሁ። ይሄ የእግዚአብሔር ቃል የናንተን ነገር ከአንድ ቦታ ወደ አንድ ቦታ ሽፍት ያደርገዋል። ምክንያቱም በዚህ ቃል ውስጥ ኃይል አለ። እውነቴን ነው የሚለው። እኔን የሚያምንብኝ ቢሞት እንኳን ሕያው ይሆናል። ኢየሱስ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ እንኳን ሕያው ይሆናል። ምን ቢሆን የሞተ ሰው ማለት ነው። ሕያው የሚሆነው ደግሞ ያልሞተ ሰው ሕያው ሊሆን አይችልም። ለዛ ነው ኢየሱስ ሕያው ነው የሚለው። እሱ ሞቶ ሞትን ስላሸነፈ ነው። እሱ ሞቶ ዓለምን ስላሸነፈ ነው። ምንም ሊያታልለው ዘንድ አልቻለም። ሰይጣን እንኳን በእንጀራ መጥቷል። አንተ የእግዚአብሔር ልጅ ከሆንክ አለ ይሄንን ድንጋይ ምን አደርግ ዳቦ አደርግ ብሏል። ሰው በእግዚአብሔር ቃል እንጂ በእግዚአብሔር ቃል ጭምር እንጂ በእንጀራና በሽሮ ብቻ መኖር አይችልም። ዛሬ ብዙ ያስቸገረን ነገር ይሄ ነው። ሀብት ብቻ ይኖር እንጂ ገንዘብ ብቻ ይኖር እንጂ በሰማይ መንገድ አለ ይላል። አለ እግዚአብሔር የተኛው መንገድ ዝግ ነው አለ እግዚአብሔር። ለጊዜ ለሁለት ደቂቃ እንደሰጥ ወይ እንኖር እንችላለን፣ ግን የዘላለም ደስታ ኢየሱስ ነው። የዘላለማችን የሚያሳጣ አላዛር እንኳን በኢየሱስ ኑሮ ሞተ። ኢየሱስ ግን እንደወዶ እንደነበረ አስነሳው። አረ በደም አሜን በሉ። አጠገቢ ያለው ዘንድሮ ሽረኛም በለው ሟርተኛም እያየ ነገሪ በአደባባይ ይነሳል በሉ። ራካታያ ራማሻዳ ባካታያ እስኪ ተናገሩ እስኪ በእናንተ ህይወት ላይ በሉ እስኪ አረ በጌታ በኢየሱስ ተናገር እስኪ የሚወድም የማይወድም እያየ በሉ እስኪ ያንተ ነገር ትንሣኤ ይሆናል በሉ እስኪ እንደዚህ ብሎ የትላንትናው ነገር አልፏል በሉ ባካችሁ። አሮጌ መቃብር የለብኝም በሉ እስኪ አዲስ ነገር ይሆናል በሉ ባካችሁ። አረ በኢየሱስ ነገራችሁን እየተደጋገመ የሚሟርት ሟርተኛ ዘንድሮ አፈር የቆፈረው አፈር በራሱ ላይ ይጫጫነበታል። ዘንድሮ ይሳካልኛል በሉ እስኪ ድገም ይሳካልኛል በል ድገሙ እንደውም ያምርብኛል በሉ ባካችሁ። አረ በደም አሜን በሉ። ተናግረ የምትወርሰው ይበልጣል። አንተ በላብ የምታመጣው ይልቅ በኢየሱስ ስም የሚመጣ በረከት ይበልጣል። ለምን ቢባል እኔ በኢየሱስ ስም ነው ምኖር። ምረግጦ ጫማ በኢየሱስ ስም እየተነበይኩ ነው። በዜሮ ነው ቸርች የጀመርኩ። ጌታ ጀምር ስላለ ብቻ ማንም በጎኔ የለም። ዛሬ ራእይ ይዛችሁ ኢየሱስን ወዳችሁ ነገራችሁ ሁሉ ዜሮ የሆነባችሁ ልንገራችሁ፣ በኢየሱስም ትንሣኤ ይሆናል። አረ በኢየሱስም ትንሣኤ ይሆናል። አረ በደም አሜን በሉ። ደስ ነው የሚለኝ ኢየሱስ ጌታ ነው። ጉዳይ አይደለም። እንደውም ብቻዬን ሲሆን ብዙ ድምጽ እሰማለሁ። ክብር ለኢየሱስ ይሁን። አሜን ነው ወይ? ስለዚህ ስለ ትንሣኤ ሳወራ ኢየሱስ እኔ ትንሣኤና ሕይወት እኔ ነኝ። እኔን አምኖ የሚሞትብኝ እንኳን ብኖር ምን ይሆናል? ሕያው ይሆናል። ሃሌሉያ። ዛሬ ነገራችሁ በኢየሱስም ፍላይት ያደርጋል። ዛሬ ነገራችሁ በኢየሱስም እና ስልጣን ከጠላት መንደር ይወጣል። አረ በደም አሜን በሉ። በወደደን በርሱ ነው የሚለው። ካሸናፊዎች ሁሉ እንበልጣለን።